ክብር ሁሉ በላይ በሰማይ በታች በምድር ከዘላለም እስከ ዘላለም ድረስ ለአምላካችን ለእግዚአብሔር ይሁንለት። ሁላችሁን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምታስታውሱት ባለፈው ሳምንት እንግዲህ ከአንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ከቁጥር 1 እስከ 16 ያለውን የመጽሐፍ ቅዱስ ክፍል እረኞችና ዲያቆናት ወይንም ደግሞ መጋቢዎችና ዲያቆናት በሚል ሐሳብ የጌታን ቃል ስንማር ቆይተናል። ዛሬ ደግሞ ከምዕራፍ 4 ከቁጥር 1 እስከ 16 ያለውን የመጽሐፍ ቅዱስ ክፍል የምንመለከትበት ጊዜ ይሆናል። ለዚህ ለምዕራፍ 4 የሰጠሁት ርዕስ የኋለኛው ዘመን የሚል ነው። በቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል። ምዕራፍ 4 ቁጥር 1 በኋለኞች ዘመናት አንዳንዶች እምነትን ክደው አታላይ መናፍስትንና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል ይላል። ስለዚህ ከዚህ የመጽሐፍ ቅዱስ ክፍል ወይንም ደግሞ ከዚህ ቁጥር ነው ይህንን ርዕስ የወሰድኩት። የኋለኛው ዘመን መጽሐፍ ቅዱሳችን የኋለኛው ዘመን ወይንም የኋለኞቹ ዘመናት ብሎ በሚናገርበት ጊዜ የሚያመለክተው የመጨረሻውን ዘመን ነው። የመጨረሻው ዘመን የሚለው ሐሳብ ለእኔና ለእናንተ ለሁላችን ግልጥ ስለሚያደርግልን ነው ይህንን የምናገረውና ሌላ ዘመን እየተናገረ አይደለም። ስለ መጨረሻው ዘመን ግን እየተናገረ ነው። የመጨረሻ ዘመን ደግሞ የሚባለው ከጌታችን ከኢየሱስ ክርስቶስ መወለድ ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአት ተመልሶ መምጣት ድረስ ያለው ዘመን የመጨረሻው ዘመን ይባላል። ሌላም ስያሜ መጽሐፍ ቅዱሳችን ይሰጠዋል ለዚህ ዘመን። የምህረት ዘመን፣ የልጁ የጌታ ኢየሱስ ክርስቶስ ዘመን፣ እንዲሁም ደግሞ የመጨረሻው ዘመን እያለ የተለያየ ስያሜን ይሰጠዋል ለዚህኛው ዘመን ማለት ነው። እግዚአብሔር አምላካችንን ስለዚህ ዘመን በእውነት አድርገን እናመሰግነዋለን። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ የምንካፈለው ስለ ኋለኛው ዘመን ይሆናል ማለት ነው። ሌላው በዚህ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 4 ከ1 እስከ 16 የጌታን ቃል በምታነቡበት ጊዜ ስለ 3 አይነት ትምህርቶች ይናገራል። የመጀመሪያው ስለ አጋንንት ትምህርት ነው። ሁለተኛው ስለ መልካም ትምህርት ነው። ሶስተኛው ደግሞ የአሮጊቶች ተረት ስለሆነ ለዚህ ዓለም ስለሚመቸው ትምህርት ነው ማለት ነው መጽሐፉ የሚነግረን። እግዚአብሔር አምላካችን የተመሰገነ ይሁን። ሌላው በመጽሐፍ ውስጥ የምትመለከቱት ጳውሎስ በግልጥ ይህንን መልእክት የተቀበለው ከጌታ መንፈስ እንደሆነ መጽሐፍ ቅዱሳችን ይናገራል። በዚህ ክፍል ውስጥ እንግዲህ መንፈስ በግልጽ ይናገራል ይላል። መንፈስ በግልጽ ይናገራል የሚለው ቃል የሚያመለክተው ቀጥታ መንፈስ ቅዱስን ነው ወገኖች፣ ወይ መንፈስ ቅዱስ ነው። አንዳንድ ጊዜ መጽሐፍ ቅዱሳችንን በምናጠናበት ጊዜ መንፈስ ቅዱስ መንፈስ ተብሎ ተጠርቷል። የጌታ መንፈስ ተብሎ ተጠርቷል። የኢየሱስ መንፈስ ተብሎ ተጠርቷል። ጌታ ተብሎ በመጽሐፍ ቅዱሳችን ውስጥ ደግሞ በግልጽ ተገልጦ እንመለከታለን ማለት ነው። ለዚህም እንደ ማስረጃ እንዲሆነን አንዳንድ የመጽሐፍ ቅዱስ ክፍሎችን ባነበብላችሁ በጣም ጥሩ ይሆናል እና የእግዚአብሔር ቃል ለምሳሌ በሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 9 ላይ እንዲህ ይላል። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው ብሎ መጽሐፍ ቅዱሳችን ሲናገር እናያለን። እና መንፈስ ቅዱስ ወደ ኢትዮጵያዊ ጀንደረባ ፊልጶስን እንዴት እንደመራው መጽሐፍ ሲናገር እናያለን። በዚህ ስፍራ ላይ የመራው የጌታ መንፈስ እንደሆነ ይናገራል። ነገር ግን ቃሉ ምንድን ነው የሚለው? መንፈስም ፊልጶስን ነው የሚለው። ልክ እንደዚሁ ደግሞ ለጳውሎስ በዚህ በአንደኛ ጢሞቴዎስ መልእክት ላይ መንፈስ በግልጥ ይናገራል ይላል እና በግልጥ ጌታ መንፈስ ቅዱስ ስለኋለኛው ዘመን ለጳውሎስ እንደተናገረውና ጳውሎስ መንፈስ ቅዱስ የተናገረውን መሰረት አድርገው ለጢሞቴዎስ ይህን መልእክት እንደጻፈለት እንግዲህ ይሄ ምዕራፍ ግልጽ ያደርግልናል ማለት ነው። ሌላ የምትመለከቱት በማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 1 ላይ የእግዚአብሔር ቃል ሲናገር ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ብሎ መጽሐፍ ቅዱሳችን ይናገራል። አሁን መንፈስ ወደ ምድረ በዳ ወሰደው የሚለው ቃል መንፈስ ቅዱስ ወደ ምድረ በዳ መርቶ እንደወሰደው እንግዲህ የምንመለከተው። ልክ ፊልጶስን መንፈስ እንደመራው ወደ ኢትዮጵያዊ ጀንደረባ፣ ልክ እንደዚሁ ደግሞ መንፈስ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ምድረ በዳ እንደወሰደው መጽሐፍ ይናገራል። ሌላው የሚገርማችሁ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 10 ላይ ደግሞ ስታነቡ መንፈስም የእግዚአብሔርን ጥልቅ ነገርስ እንኳ ሳይቀር ይመረምራልና ብሎ ስለ መንፈስ ቅዱስ ይናገር ታያላችሁ። እዚህ ስፍራ ላይ መንፈስም የሚለው መንፈስ ቅዱስን እንደሆነ መጽሐፍ ቅዱሳችንን ስናጠና የቆሮንቶስን መልእክት እናገኛለን ማለት ነው። ስለዚህ መንፈስ በግልጥ ለጳውሎስ ተናግሮታል። ለጳውሎስ መንፈስ በግልጥ የተናገረው ብዙ ነገር ሊኖር ይችላል፣ ብዙ ነገርም ደግሞ ይኖራል። ያው መጽሐፍ ቅዱሳችን ላይ እንደምንመለከተው በአጠቃላይ እነዚህ በእጃችን ያለው መጽሐፍ ቅዱስ 66ቱ መጽሐፍት በመንፈስ ቅዱስ ምሪት ወደ 40 በሚጠጉ ሰዎች አማካኝነት እንደተጻፈ መቼም ለሁላችን ይሄ ግልጽ ነው እና ቃሉ ራሱ የተጻፈው በመንፈስ ቅዱስ ምሪት ነው። እነዚህ 66ቱ መጽሐፍት እኛ እንደሱ ብለን ነው ምናምነው። ሌሎች ምናልባት ይህንን ለመቀበል ይቸገሩ ይሆናል። ነገር ግን እውነት ነው ወገኖች፣ ይህ ልንቀበል ግድ ነው። እንግዲህ ለጳውሎስ ጌታ መንፈስ ቅዱስ የገለጠለት ብዙ መገለጥ አለ። ከነዛ መገለጦች መካከል አንዱ በኋለኛው ዘመን ሊሆን ያለውን ነገር መንፈስ ቅዱስ እንዳመለከተው ነው ከዚህ ምዕራፍ የምንረዳው ማለት ነው። ዛሬም መንፈስ ቅዱስ የሩቁን ያመለክታል ወገኖች።
መንፈስ ቅዱስ የቅርቡንም ያመለክታል። መንፈስ ቅዱስ መገለጥን ይሰጣል። መንፈስ ቅዱስ እውቀትን ይሰጣል። መንፈስ ቅዱስ ያስተምራል። ወገኖች ሆይ መንፈስ ቅዱስ በጸሎት ጊዜያችን ይናገረናል። መንፈስ ቅዱስ መጽሐፍ ቅዱሳችን ስንማር ስናጠና፣ መጽሐፍ ቅዱሳችን ስናሰላሰል ወገኖች ሆይ ይናገረናል። መንፈስ ቅዱስ በአንድም በሌላም መንገድ ይናገራል። መጽሐፍ እንደሱ ነው የሚለው። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አስተውልም ይላል። ስለዚህ ጌታ መንፈስ ቅዱስ ለጳውሎስ እንዴት ተናገረው አናውቅም፣ የተናገረበትን መንገድ። ይሁንና ግን በግልጥ ግን እንደተናገረው እንመለከታለን። በግልጥ ደግሞ በመጽሐፍ ቅዱሳችንም ከተጻፈልን ልንማረው ከሚገባ ትምህርት አንዱ ስለ ኋለኛው ዘመን ወይም ደግሞ ስለ መጨረሻው ዘመን ነው። እንግዲህ ከዚህ የመጽሐፍ ቅዱስ ክፍል ወገኖቼ ወይ ይህንን እንማራለን። ስለዚህ መጽሐፉን 16ቱንም ቁጥሮች ስታነቡ የአጋንንት ትምህርት አለ፣ መልካሙ ወንጌል አለ ወይንም ደግሞ ትምህርት አለ፣ እንዲሁም ደግሞ ለዚህ ዓለም የሚመች ትምህርት ተጽፎልን ነው የምንመለከተው። በእነዚህ ጥቂት ቁጥሮች ውስጥ ስለ 3 አይነት ትምህርቶች ተጽፎ በመጽሐፍ ውስጥ እንመለከታለን። እንዳልኳችሁ የአጋንንት እንዲሁም ደግሞ መልካም ትምህርት፣ የአጋንንት ትምህርት እና ለዚህ ዓለም ደግሞ የሚመች ትምህርት ብሎ መጽሐፍ ቅዱሳችን እንግዲህ ያስተምረናል ማለት ነው። በዚህ ዙሪያ ነው እንግዲህ የእግዚአብሔርን ቃል እየተመለከትን በጌታ ፊት የምንቆየው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ በኋለኞቹ ዘመናት ከሚከናወኑት ወይንም ደግሞ ከሚሆኑት ነገሮች መካከል አንዱ ክርስቶስን መካድ ነው። ክርስቶስን መካድ ነው። ትናንት ክርስቶስ ጌታችን መድኃኒታችንን ያምኑ የነበሩ ይከተሉት የነበሩ መድኃኒቴ አዳኜ ብለው ንስሐ ገብተው ጌታን ኢየሱስ ክርስቶስን የተቀበሉ አማኞች፣ የተቀበሉ አገልጋዮች፣ የተቀበሉ የቤተ ክርስቲያን መሪዎች እንኳን ሳይቀሩ እየካዱት ሊመጡ እንደሚችሉ ነው መጽሐፉ የሚነግረን። አንዳንዶች ነው የሚለው፣ ብዙዎች አይልም። ነገር ግን አንዳንዶች ይህንን ያመኑትን ጌታ የሚክዱበት እንኳን ሁኔታ ሊኖር እንደሚችል በግልጥ መንፈስ ቅዱስ ለጳውሎስ ተናግሮት ለጢሞቴዎስ እንደጻፈለት እንመለከታለን ማለት ነው። ስለዚህ በኋለኛው ዘመን ወይንም ደግሞ በመጨረሻው ዘመን ከሚከናወኑ ነገሮች መካከል አንዱ ክርስቶስን መካድ ነው። የሚክዱበት ዋነኛው ምክንያት የአጋንንትን ትምህርት ስለሚያደምጡና ስለሚሰሙ ነው ወገኖች፣ ስለሚሰሙ ነው። ከዚህ የተነሳ ሰዎች ይስታሉ። ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስን ምን ይሉታል? ይክዱታል። ከእውነተኛው ወንጌል ምን ይላሉ? ይሸሻሉ። በአጋንንት ትምህርት ይወሰዳሉ። ለዚህ ዓለም በሚመች ትምህርት ይወሰዳሉ ማለት ነው። ስለዚህ መጽሐፍ ቅዱሳችን ይህንን ግልጽ ያደርግልናል እና በኋለኞቹ ዘመናት በመጨረሻው ዘመን ሰዎች ያመኑትን ጌታ እስከ መካድ እንኳን ሊደርሱ እንደሚችሉ ነው መጽሐፉ የሚነግረን። እንዲህ ነው የሚለው የእግዚአብሔር ቃል። በኋለኞቹ ዘመናት አንዳንዶች እምነትን ክደው ነው የሚለው ገና ቁጥር 1 ላይ እምነትን ክደው አታላይ መናፍስትን እና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጽ ይናገራል ይላል። ስለዚህ አንዱ በመጨረሻው ዘመን የሚፈጸመው ነገር የሚሆነው ነገር ወገኖች ወይ ክህደት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ያመኑትን ጌታ የዳኑበትን ጌታ በመስቀል ላይ ሞተላቸውን ጌታ የተቀበረውን ጌታ በሦስተኛው ቀን ከሙታን የተነሳውን ያረገውን ተመልሶ ደግሞ ዳግም መጥቶ ቤተክርስቲያን በሱ የሚያምኑትን የሚወስደውን እሱን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ይሉታል? ይክዱታል ብሎ ነው መጽሐፍ የሚናገረው። ልክ ይሁዳ ያስቀሩት ጌታችን መድኃኒታችን ኢየሱስ ክርስቶስን እንደካደው ሐዋርያው ጴጥሮስ ያው እግዚአብሔር አምላክ ረዳው እንጂ አላውቀውም ብሎ እስከ መካድ እንደደረሰ መጽሐፍ ይናገራል። ምናልባት አንዳንዶች ደግሞ ክደው ወገኖቼ ወይ ልክ እንደ ጴጥሮስ ተጸጽተው አዝነው በእንባ በንስሐ ወደ ጌታ ሊመለሱ እንደሚችሉ አስባለሁ። ይሁንና ግን ልክ እንደ ይሁዳ ደግሞ እንደ ጴጥሮስ ብዙዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ያዳናቸውን ጌታ ክደውት የሚሄዱበት ሁኔታ እንኳን ሊኖር እንደሚችል ጳውሎስ በግልጥ መንፈስ ቅዱስ ተናግሮት ይህን መልእክት እንደጻፈ ነው እንግዲህ ከዚህ የመጽሐፍ ቅዱስ ክፍል ውስጥ እንመለከታለን። እና በዚህ የመጨረሻ ዘመን ወገኖች የሚያስክድ ትምህርት ይዘው የሚነሱ አስተማሪዎች ይነሳሉ። እነዚህ መጽሐፍ ቅዱሳችን በአንደኛ ዮሐንስ መልእክት ምዕራፍ 2 ላይ እንደሚነግረን ከመካከላችን ነው የሚወጡት፣ ከቤተ ክርስቲያን ነው የሚወጡት እና የአጋንንትን ትምህርት ይዘው ይነሳሉ። ክርስቶስ ኢየሱስን የሚያስክድ ትምህርት ይዘው ይነሳሉ። እና እነዚህ ሰዎች መነሳት ብቻ አይደለም የሚገርመው፣ ደግሞ በጣም ብዙ ሰዎች ደግሞ እነሱን ምን ይላቸዋል? ይከተሏቸዋል። ትምህርታቸውን ይከተላሉ። ብዙዎችን ያስቷቸዋል። ብዙዎች ክርስቶስ ኢየሱስን እንዲክዱ ያደርጋቸዋል፣ በትምህርታቸው ማለት ነው፣ በትምህርታቸው። ስለዚህ በእነዚህ ቁጥሮች ውስጥ እንግዲህ በግልጥ መንፈስ ቅዱስ የሚያስተምረን ነገር አንዱ ለሶስት ብዬ ላስቀምጥላቸው ወዳለሁ። ምንድን ነው ግን በግልጥ መንፈስ ቅዱስ የሚያስተምረን? እግዚአብሔር ይመስገን በማያሻማ መልኩ ማለት ነው በግልጥ መንፈስ ቅዱስ የሚያስተምረን እሱ ምንድን ነው ካላቸው፣ የመጀመሪያው ነገር የእነዚህን አስተማሪዎች ትምህርት ነው የሚያስተምረን። ምንድን ነው ትምህርታቸው ወገኖች? ወይ በአንደኛ ጢሞቴዎስ መልእክት ምዕራፍ 4 ከ1 እስከ 16 በተጻፈው የመጽሐፍ ቅዱስ ክፍል ላይ ብቻ መሰረት አድርገን ነው የምንነጋገረው። የእነዚህ አስተማሪዎች ትምህርታቸው ምንድን ነው? በጥቅሉ የአጋንንት ትምህርት ተብሎ ተጠርቷል
በዚህ መጽሐፍ ቅዱስ ክፍል ውስጥ ለዓለም የሚመች ትምህርት ተብሎ ተጽፎ እንመለከታለን። እና ትምህርታቸው የሚገርመው ነገር በአጭሩ ለማስቀመጥ ያህል መጋባትን የሚከለክል ትምህርት እንደነበራቸው መጽሐፍ ይናገራል። ምናልባት ወገኖች ወይ ታሪኩን በምናጠናበት ጊዜ ምዕራፉን እንደሚገባ አድርገን በምናጠናበት ጊዜ ትምህርቱ በኋለኛው ዘመን ብቻ ሳይሆን በኋለኛው ዘመን ያው እንግዲህ በመልእክቱ ላይ እንደተጻፈልን በስፋት እየተስፋፋ ይመጣል። ይህ ትምህርት እየተስፋፋ ይመጣል። የአጋንንት ትምህርት፣ ለዚህ ዓለም የሚመች ትምህርት እየተስፋፋ ነው የሚመጣው። አሁን እኔና እናንተ ባለንበትም ዘመን እንኳን ብዙ አጋንንታዊ የሆኑ ትምህርቶች አሉ። ብዙ አጋንንታዊ ትምህርቶች አሉ። ብዙ ለዚህ ዓለም የሚመቹ ትምህርቶች እንዳሉ ግልጽ ነው ወገኖቼ። ይሁንና ግን እነ ጳውሎስ በነበሩበት ዘመን ግን አላቆጠቆጠም፣ ብቅ አላለም ግን ማለት አንችልም። ምዕራፉን ስናጠና ብቅ ያለበትና ያቆጠቆጠበትም ሁኔታ እንኳን እንዳለ ምናልባት ምዕራፉን ስናጠና የምናገኘው ነገር ይሆናል። ይሁንና ግን በጥቅሉ ትምህርቱ ምንድን ነው ካላችሁ የአጋንንት ትምህርት ነው። ትምህርቱ ምንድን ነው ካላችሁ ለዚህ ዓለም የሚመች ትምህርት ደግሞ እንደሚሆን ነው የምንመለከተው። እነዚህ አስተማሪዎች እንግዲህ ይህን ትምህርት ይዘው ይነሳሉ። ዞሮ ዞሮ እነዚህ አስተማሪዎች የሚነሱት ከመካከላችን ነው፣ ከቤተክርስቲያን መካከል ነው የሚወጡት። ከቤተክርስቲያን መካከል ነው የሚወጡት እና እግዚአብሔር አምላክ እኔና እናንተን ይጠብቀን። እንዳልኳችሁ ግን እነዚህ በዚያን ዘመን የነበረው ትምህርት ምን አይነት ትምህርት ነው ካላችሁ በግልጽ ቤተክርስቲያን ሲገዳደር የነበረው ትምህርት መጋባትን የሚከለክል ትምህርት እንደነበረ እናያለን። ሁለተኛው ደግሞ እግዚአብሔር ከፈጠረው መብል ሰዎች እንዲርቁ ደግሞ የሚያዝበት ሁኔታ እንደነበረ እናያለን። ለምንድን ነው መጋባት የሚከለክሉት? ለምንድን ነው ሰዎች የሚገርመው ነገር እግዚአብሔር ከፈጠረው መብል አንዳንዶቹን እንዳይበሉ የሚያዟቸው፣ ከመብል እንዲርቁ የሚያዟቸው ለምንድን ነው ብለን ካለን በእግዚአብሔር ዘንድ ተቀባይነት እንድናገኝ የሚል ትምህርት ስለነበራቸው። በእግዚአብሔር ዘንድ ተቀባይነት የምናገኘው ስናገባ አይደለም የሚል ትምህርት ነበራቸው። በእግዚአብሔር ዘንድ ተቀባይነት የምናገኘው ከአንዳንድ ምግቦች እግዚአብሔር ከፈጠራቸው ከአንዳንድ ምግቦች ከአንዳንድ መብሎች ደግሞ ስንርቅ ነው የሚል በጣም ዓይን ያፈጠጠ ከንቱ የሆነ ትምህርት እንደነበራቸው እንግዲህ እንመለከታለን ማለት ነው። እነዚህ ሁለቱም የእግዚአብሔርን ቃል የሚቃወሙ ናቸው በቀጥታ ማለት ነው። በቀጥታ እነዚህ ነገሮች ግን ሰዎች በአግባቡ እንደ እግዚአብሔር ቃል እንዲጠቀሙባቸው እግዚአብሔር የፈጠራቸው ናቸው። ያው ግልጽ ነው። መጋባት እግዚአብሔር የፈጠረው ነገር ነው። እንግዲህ የመጀመሪያውን ተቃውሞ ደግሞ ጋብቻ ነው። እግዚአብሔር ይመስገን። ይህም ደግሞ በእግዚአብሔር የተፈጠረ ነው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት ምን እንበልለት እንፍጠርለት ያለ እኮ ጌታ ነው። እግዚአብሔር የተባረከና የተመሰገነ ይሁን። ነገር ግን ይህንን እውነተኛውን የእግዚአብሔርን ቃል እግዚአብሔር ከፍጥረት መጀመሪያ የመሰረተውን የደነገገውን ይህንን የእግዚአብሔርን ቃል ምን ይላሉ? ፈጽሞ ይቃወሙታል። መጋባትን በመከልከል ማለት ነው። የሚገርመው ነገር እነሱ መጋባትን ይከለክላሉ፣ ደግሞ ተከታዮቻቸው ለትምህርታቸው ምላሽ ይሰጣሉ ማለት ነው። ምላሽ ይሰጣሉ እና ጋብቻ ወገኖቼ ወይ በአግባቡ እንድንጠቀምበት እግዚአብሔር አምላክ ለእኔና ለእናንተ የሰጠን መልካም የሆነ ተቋም ነው። እግዚአብሔር ይመስገን። ምክንያቱም ቃሉ መልካም ብሎታል። መልካም ያልሆነው ነገር ምንድን ነው ካላችሁ ሰው ብቻውን ይሆን ዘንድ መልካም እንዳልሆነ ነው መጽሐፍ ቅዱሳችን የሚናገረው። ስለዚህ ጋብቻ መልካም ነው ወገኖቼ ወይ ጋብቻ መልካም ነው። ነገር ግን በአግባቡ እንደ እግዚአብሔር ቃል እንጠቀምባቸው ግን እግዚአብሔር ይህን ፈጥሮልናል፣ ይህንም መስርቶልናል። ስለዚህ መጋባት ጋብቻም ሆነ እንዲሁም ደግሞ እንድንበላው የተሰጠን ነገር እግዚአብሔርን እንድናመሰግንበት ነው። እንዳልኳችሁ መልካም ነው። እግዚአብሔር ይመስገን። እግዚአብሔር የፈጠረው ሁሉ መልካም ነው ብሎ ነው መጽሐፍ ቅዱሳችን የሚናገረው። ጋብቻንም ደግሞ መልካም ነው ብሎ ነው የእግዚአብሔር ቃል የሚናገረው። ይሄንን በአግባቡ ልንጠቀምበት ሲገባ ግን ይከለክላሉ። በዛን ዘመን ይከለክሉ ነበር። ይሄ ለቤተ ክርስቲያን ከባድ ተግዳሮት እንደነበረ እንግዲህ ቃሉ ስናጠና የምናገኘው ነገር ነው የሚሆነው። ይሄ ወገኖች ወይ ቀጥታ የተገለጠ የአጋንንት ትምህርት ነው። ይሄ አታግባ የሚል የአጋንንት ትምህርት ነው። መቼም ጋብቻን በተመለከተ ወይም መጋባትን በተመለከተ በመጽሐፍ ቅዱሳችን ውስጥ በስፋት በግልጥ ተጽፎ ነው የምንመለከተው። አንዳንዶች ያው መጽሐፍ ቅዱሳችን እንደሚናገር ለእግዚአብሔር አምላክ ለመንግስቱ ጃንደረባ የሚሆኑ ሰዎች አሉ። ምናልባት አሁን የምናገረው እነሱን ላይመለከት ይችላል። ብዙዎቻችን ግን አግብተን በእግዚአብሔር ቤት ውስጥ እንድንኖር አግብተን ጋብቻ መስርተን እንድንኖር የአምላካችን የእግዚአብሔር ፈቃድ ነው። ደግሞ መልካም ነው ወገኖች፣ መልካም ነው። እግዚአብሔር የፈጠረው ሁሉ ደግሞ መልካም ነው ወገኖች። ለመብል ብንጠቀምበት እጅግ መልካም እንደሆነ ነው መጽሐፍ ቅዱሳችን የሚናገረው። ስለዚህ በአግባቡ እንጠቀምበታለን እንጂ ፈጽመን አናገባም አንልም፣ ፈጽመን ደግሞ አንበላም ብለን ደግሞ አንልም። መብልም ቢሆን ማግባትም ቢሆን ወደ እግዚአብሔር አያርቅም፣ ከእግዚአብሔርም ደግሞ አያቀርባቸው ወገኖች። በክርስቶስ ኢየሱስ ነው ወደ አምላካችን ወደ እግዚአብሔር ፍጹም ልንቀርብ እንደምንችል መጽሐፍ ቅዱሳችን የሚያስተምረን። ሌላው የምትመለከቱት የእነዚህ ሰዎች ትምህርት ተረት ነው። ተረት የአሮጊቶች ሴቶች ጨዋታ የሚለው መጽሐፍ ቅዱሳችን ቁጥር 7 ላይ እንዲህ ይላል እግዚአብሔር ቃል፣
ነገር ግን ለዚህ ዓለም ከሚመች የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ምን በል ራቅ ብሎ ሲናገር እንመለከታለን። ሌላ በዛ ዘመን የነበረው ነገር ተረት አለ፣ ታሪክ ነገር አለ። ያ በመካከላቸው ክርክር ያስነሳ ነበር። ይሄ ሌላው የቤተ ክርስቲያን ተግዳሮት ነበር። ይሄ ደግሞ የአሮጊቶች ሴቶች ጨዋታ የሚመስል አይነት ተረት ነው። እነዚህ ተረቶች ናቸው። እነዚህ ታሪኮች ናቸው። የትውልድ ታሪክ እያነሱ ተረትን እያነሱ ወገኖች ይሄ ለዓለም የሚመች ክርክርን የሚያስነሳ አስተምሮ እንኳን በመጨረሻው ዘመን እንደነበረ ታያላችሁ። ረብ የለሽ የሆነ ትምህርት ነው። ይሄ ትምህርት ምንም የማይጠቅም ትምህርት ነው። ልክ መልእክቱን በደንብ አድርጋችሁ ስታጠኑ ይህንን እውነታ ታያላችሁ። ጳውሎስ ፈጽሞ ይህንን ትምህርት በመልእክቱ ሲመታው ነው የምታዩት። ፈጽሞ አይጠቅምም። ለእግዚአብሔር ቤት ስራ አይጠቅምም። ለእግዚአብሔር መንግስት አይጠቅምም። ለሕይወታችን አይጠቅምም። አያነጽም ወገኖች። ለክርክር የሚዳረግ ነገር ነው የሚሆነው። ስለዚህ ከእንደዚህ አይነት ትምህርት ረብ የለሽ ከሆነ ትምህርት ለዚህ ዓለም ከሚመች ትምህርት ደግሞ እንድንርቅ መጽሐፍ ቅዱሳችን ያስተምሩናል ማለት ነው። ስለዚህ ቀጥታ ጳውሎስ በመልእክቱ ለጢሞቴዎስ ሲመክረው ነው የምትመለከቱት። ከአጋንንትም ትምህርት ሆነ ከእንደዚህ አይነት ለዓለም ከሚመች ረብ የለሽ ከሆነ ትምህርት እንዲርቅ ሲያሳስበው በዚህ በእግዚአብሔር ቃል ውስጥ እናያለን ማለት ነው። እግዚአብሔር አምላካችን በጣም አድርገን እናመሰግናለን። እንግዲህ ይህ እኔና እናንተ ያለንበት ዘመን ብዙ ክርስቶስን የሚያስክዱ ትምህርቶች የተነሱበት ዘመን ነው። ከእውነተኛው ወንጌል እንድናርቅ የሚያደርጉ ትምህርቶች የተነሱበት ዘመን ነው ወገኖች። ወይ እንዲህ ያለ ዘመን ውስጥ ነው እንግዲህ የገባ ነው። ዋነኛው ዘመን እንደተባለ በዚህ የመጨረሻውና መጨረሻ በሆነ ዘመን ውስጥ ወገኖች ወይ አንድ በጣም ተገልጦ የምትመለከቱት ነገር ከንቱ የሆኑ ትምህርቶች የተነሱ ነው። እንደገና ደግሞ በጣም በኃጢአት የተጨመላለቁ ርኩሰት ውስጥ የገቡ አስተማሪዎች እየተነሱ ነው ያሉት። ይሄ ቅዱስን ወንጌል እየቀየጡት ነው ያለው፣ እየበረዙት ነው ያለው ወገኖች ወይ እየበረዙት ነው ያለው። በጣም ለቤተ ክርስቲያን ከፍተኛ ተግዳሮቷ በዚህ መጨረሻ ዘመን ወገኖች ወይ የስህተት ትምህርት ነው። ስለዚህ መንፈስ ቅዱስ እንድንጠነቀቅ አስቀድሞ ተናግሮናል ማለት ነው። በግልጥ በኋለኞቹ ዘመናት እንደዚህ መናፍስትን የሚያደምጡ አጋንንትን የሚያደምጡ አስተማሪዎች እንደሚነሱ፣ እነዚህ አጋንንትን የሚያደምጡ መናፍስትን የሚያደምጡ አስተማሪዎች ደግሞ ይህንን አጋንንታዊ የሆነ ትምህርታቸው እንደሚያሰብሩ፣ ብዙዎችም በእነሱ ትምህርት እንደሚወሰዱ እንደሚክዱ መጽሐፍ ቅዱሳችን እንግዲህ በግልጽ ነው የነገረን። ስለዚህ አብዝተን በጣም ልንጠነቀቅ ይገባናል ማለት ነው። የስህተት ትምህርት ምንጩ ታውቃላቸው አጋንንት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 8 ቁጥር 44 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር በራሱ ይናገራል፣ ሐሰተኛ የሐሰት አባት ነው ብሎ መጽሐፍ ቅዱሳችን ይናገራል። ወገኖች ሆይ የእነዚህ አጋንንታዊ የሆኑ ትምህርቶች ምንጫቸው አጋንንት እንደሆነ ወቁ። ለዚህ ነው መጽሐፍ ቅዱሳችን ቀጥታ አጋንንት ትምህርት ብሎ የሚነግረን ማለት ነው። ምንጩ ዲያብሎስ ነው፣ አጋንንት ነው፣ የሐሰት አባት የሆነው ሰይጣን ነው ወገኖች ሆይ ሰይጣን ነው። እና እነዚህ አስተማሪዎች ተመልክቶ አባታቸው ዲያብሎስ ነው፣ ሌላ ማንም ሊሆን አይችልም። ምክንያቱም ትምህርታቸው አጋንንታዊ ከሆነ እነሱም የአጋንንት ልጆች እንደሆኑ ልታውቁ ልትረዱ ይገባቸዋል። የእርሱን ምኞት ለማድረግ የሚወዱ እንደሆኑ ማወቅ አለብን። የእርሱን ምኞት ነው የሚያደርጉት፣ የዲያብሎስን ምኞት የዲያብሎስን ፈቃድ እያደረጉ ነው የሚኖሩት። መቼም እዚህ ምድር ላይ ሲኖር የእግዚአብሔር ፈቃድ አለ፣ የሥጋ ፈቃድ አለ፣ ዲያብሎሳዊ አጋንንታዊ የሆነ ፈቃድ አለ፣ የዚህ ዓለም ደግሞ ፈቃድ አለ። እና እነዚህ ሰዎች የሚገርማቸው የዚህ ዓለምንና የዲያብሎስን ፈቃድ እያደረጉ የሚኖሩ ናቸው። የዲያብሎስን ምኞቱን ነው የሚፈጽሙለት፣ የእግዚአብሔር ምኞት አይደለም፣ የእግዚአብሔርን ሐሳብ አይደለም የሚፈጽሙት። ምክንያቱም እነዚህ ሰዎች አባታቸው ዲያብሎስ ስለሆነ፣ አጋንንት ስለሆነ፣ የትምህርታቸው ምንጭ ዲያብሎስ ስለሆነ፣ ሐሰተኛው የሐሰት አባት የተባለው ሰይጣን ስለሆነ ለእነዚህ አስተማሪዎች አባታቸው ነው። ከመጀመሪያ ደግሞ ዲያብሎስ ነፍሰ ገዳይ ነው መጽሐፍ እንደሚናገር። እውነት ደግሞ በእርሱ ዘንድ የለም፣ ሐሰትን ይናገራል፣ ሐሰትን ያስተምራል። በእውነት ቆሞም አያውቅም፣ ደግሞም አይቆምም። የሐሰት አባት ነው ብሎ መጽሐፍ ቅዱሳችን በግልጽ የሚነግረን እንደዚህ ነው። እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እንግዲህ በእነዚህ ቁጥሮች ውስጥ እንግዲህ በግልጥ መንፈስ ቅዱስ የሚያስተምረን የመጀመሪያው ነገር የእነዚህን አስተማሪዎች ትምህርታቸውን የሚያስተምረን። እስካሁን እንግዲህ ትምህርታቸውን እየተመለከትን ቆይተናል። እንግዲህ ትምህርታቸው ይህንን ይመስላል ወገኖች ወይ በመጽሐፍ ቅዱሳችን ውስጥ ጳውሎስ በሶስት ዋነኛ ነጥቦች ነው ያስቀምጠው። የመጀመሪያው ነገር መጋባትን ይከለክላሉ አለ። በሁለተኛ ደረጃ እግዚአብሔር ከፈጠረው መብል ሰዎች እንዳይበሉ ከመብል እንዲርቁ ያደርጋሉ አለ። በሶስተኛ ደረጃ ከተረትና ከከንቱ ታሪክ ጋር የተያያዘ እንደሆነ እንግዲህ በግልጽ አስቀምጠውልን ነው የምንመለከተው ማለት ነው። ትምህርታቸው ይህንን ይመስላል።
የትምህርታቸው ደግሞ ዋነኛው ምንጩ ደግሞ አጋንንት እንደሆነ በግልጽ አስቀምጦልናል። እና መናፍስትን የሚሰሙ አስተማሪዎች፣ አጋንንትን የሚያደምጡ አስተማሪዎች፣ አጋንንትን ጋይድ የሚያደርጓቸው፣ መናፍስት ጋይድ የሚያደርጓቸው፣ ይህን ትምህርታቸውን እንዲያስፋፉ የሚያደርጓቸው መናፍስቶች እንዳሉ ይናገራል ማለት ነው። ስለዚህ የስህተት ትምህርት ምንጩ ዲያብሎስ እንደሆነ ልናውቅና ልንረዳ ይገባናል። እንደ ቀላል ነገር አድርገን እንዳናይ፣ የስህተት ትምህርትን እንደ ቀላል ነገር አድርጋችሁ እንዳትመለከቱት። ዲያብሎስ አለበት በትምህርቱ ውስጥ። ትምህርቱ ዲያብሎስ አጋንንታዊ ነው። ይህን ማወቅ አለብን። በሁለተኛ ደረጃ የምንመለከተው እነዚህን አስተማሪዎች ደግሞ ባህሪ ነው። ጳውሎስ ለጢሞቴዎስ ጽፎለት የምንመለከተው ባህሪያቸው ወገኖች ሆይ 3 ዋነኛ ነጥቦችን ብቻ አነሳላቸዋለሁ። የመጀመሪያው ነገር ምንድን ነው የሚላቸው? እነዚህ ሰዎች ግብዞች ናቸው ይላል። እነዚህ አስተማሪዎች ባህሪያቸው በግብዝነት የተሞላ እንደሆነ ይሄ የአንደኛ ጢሞቴዎስ መጽሐፍ ምዕራፍ 4 ከ1 እስከ 16 ታነቡ ታገኛላችሁ። የመጀመሪያው ባህሪያቸውን ስትመለከቱ አስመሳዮች ናቸው። እውነተኛ አማኞች አይደሉም። ግብዞች እንደሆኑ ልናውቅ ይገባል። ግብዝነት ከባድ ኃጢአት ነው በእግዚአብሔር ዘንድ። አስመሳይነት ከባድ ኃጢአት ነው። የአምልኮ መልክ አላቸው፣ ግን ኃይሉን የካዱ ናቸው ወገኖች፣ የካዱ ናቸው። እውነተኛ ትምህርት የያዙ ይመስላሉ፣ ነገር ግን አጋንንታዊ የሆነ ትምህርት ይዘው ነው የሚገለጡት። ስለዚህ ግብዝነታቸውን ትመለከታላችሁ። በሁለተኛ ደረጃ አሳቾች ናቸው ይላቸዋል መጽሐፍ ቅዱስ። አሳቾች ናቸው። እውነት ይዘው የቆሙ ይመስላሉ፣ እውነትን የሚናገሩ ይመስላሉ፣ የሚቀኑ ይመስላሉ ወገኖች፣ ወይ የሚቀኑ ይመስላሉ። ነገር ግን እነዚህ ሰዎች አሳቾች ናቸው ይላል። አሳቾች ናቸው ማለት ንግግራቸው በማር እንደተለወሰ ነው። ማር አይደለም፣ በማር ግን የተለወሰ ነው ወገኖች። ወይ ትምህርታቸው የሚጣፍጥ ይመስላል፣ ሚስብ ይመስለናል። ነገር ግን የሚያንሳፍፍ ትምህርት ነው። ወደ ስህተት የሚመራ ትምህርት ነው። አዚም በእኔና በእናንተ ሕይወት ላይ አዚምን የሚያመጣ ትምህርት ነው። አሳቾች ናቸው ወገኖች፣ አሳቾች ናቸው። በሶስተኛ ደረጃ ስለ ባህሪያቸው ሲናገር ንጹሕ ሕሊና የሌላቸው ናቸው ብሎ መጽሐፍ ቅዱሳችን ይናገራል። ንጹሕ ሕሊና በፍጹም የላቸውም ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን። በሶስተኛ ደረጃ ስለነዚህ የስህተት አስተማሪዎች እንዳነሳ ያሰብኩት ከእነሱ ጋር አያይዤ ከባህሪያቸው ባሻገር እንደ ሶስተኛ ነጥብ አድርጌ ያስኩት ተከታዮቻቸውን የሚመለከት ነው። ተከታዮቻቸው እነዚህን አስተማሪዎቻቸውን ሲያደምጡ አጋንንትን መናፍስትን እየሰሙ እንደሆነ እንኳን ምን አይሉም፣ አያስተውሉም። እነዚህን አጋንንትን ትምህርት ይዘው የተነሱ ሰዎችን ወገኖች ወይ የሚከተሏቸው ተከታዮቻቸው እነሱ ሲያደምጡ አጋንንትን እንደሚያደምጡ መናፍስትን እየሰሙ እንደሆነ እንኳን ፈጽሞ እንደማያስተውሉ ልነግራቸው እወዳለሁ። ይህንም ብዙዎቻችሁ አታስተውሉ፣ ብዙዎቻችን አናስተውልም። እየሳቱም እንደሚሄዱ እንኳን አያስተውሉም። የሚገርማችሁ ነገር አያስተውሉም። እና ትምህርቱ ሕሊናን እንደሚያደነዝዝ እንኳን በፍጹም ምን አይሉ አያውቁም። ብዙ ሰዎች አያውቁም። ነገር ግን ዝም ብለው ይከተሏቸዋል። አታግቡ፣ አትብሉ፣ ካገባችሁና ከነዚህ ምግቦች ከተመገባችሁ ከእግዚአብሔር ትርቃላችሁ ሲሏቸው ይስማማሉ። ትምህርታቸውን አሜን ብለው ይቀበላሉ። አጋንንት እየተናገራቸው መናፍስት እየተናገራቸው መናፍስትን እያደመጡ አጋንንትን እያደመጡ እንደሆነ እንኳን የአጋንንት መጠቀሚያዎች የአጋንንት ዕቃዎች እንኳን እንደሆኑ አያውቁም። እነዚህን ሰዎች አያውቁም። ስለዚህ ዝም ብለው ነው የሚከተሏቸው። እግዚአብሔር አምላክ ከዚህ ይጠብቃል። በተለይ ይሄ ከመደንዘዝ ጋር ሕሊናቸው የደነዘዘባቸው እንደሚል መጽሐፍ ምናልባትም የአስተማሪው ሕሊና የደነዘዘ ነው፣ እንዲሁም ደግሞ ትምህርቱ ደግሞ የሚያደነዝዝ ነው፣ አዚም የሚያደርግ ነው። ስለ ድንዛዜ በማስብበት ጊዜ ወገኖች የሕሊና መደንዘዝን ሰው ነርፉ ከደነዘዘ በጋለ ብረት እንኳን ቆዳውን ብትጠብሱት ምንም አይሰማውም ይባላል። ይሄ ደግሞ እውነት ነው። መጀመሪያ አካባቢ ምናልባት ሊሰማው ይችላል። ከዛ በኋላ ግን ላይሰማው ይችላል። ነፍሱ ምንድነው ስለሚደነዘዝ፣ ነርፉ ስለሚደነዘዝ ማለት ነው። እየተቃጠለ እንኳን አያውቅም። ልክ እንዲህ እንደማለት ነው። እነዚህ ሰዎች ሕሊናቸው የተጠበሰባቸው ናቸው። ልክ በጋለ ብረት የአንድን ሰው ቆዳ አቃጥላችሁት እንደሚደነዝዝ ማለት ነው። ልክ እንደዚሁ ሕሊናቸው የደነዘባቸው ሰዎች እንደሆኑ እንኳን ልናውቅ ይገባናል። በትምህርታቸው ስላደነዝዟቸው የእውነትን ቃል ምን አይሉ መስማት አይወዱም። ሌላው የእነዚህ ሰዎች ተከታዮች፣ የአጋንንትን ትምህርት የሚከተሉ ተከታዮች ንጹሕን ወንጌል መስማት አይፈልጉም። ትዕግስትም የላቸውም። ለጆሮቻቸው ያሳክፏቸዋል፣ ደስተኛም አያደርጋቸውም። ወገኖች በጽድቅ ስለ መኖር መማር አይፈልጉም። እግዚአብሔርን ስለ መፍራት መማር አይፈልጉም። ስለ ንስሐ ሕይወት ራስን ስለ ማየት መማር አይፈልጉም። ስለ ቅድስና፣ ስለ ጽድቅ መማር አይፈልጉም። እውነተኛው ወንጌል በፍጹም መማር አይፈልጉም። እነዚህ ሰዎች አይፈልጉም። የሚፈልጉት ይህንን የአጋንንት ትምህርት ነው መስማት የሚፈልጉት። መናፍስትን ነው መስማት የሚፈልጉት። መናፍስትን ነው፣ በመናፍስት የተያዙትን፣ በአጋንንት የተሞሉትን ወገኖች እውነተኛ የሚመስሉትን፣ በግብዝነት የተሞሉትን፣ በአሳችነት የተሞሉትን ሰዎች መከተል ነው የሚቀራቸው። እየሳቱ እንኳን እንደሆነ አይታወቃቸውም። አንዳንድ ጊዜ
ስተሃል፣ እባክህ ትክክል አይደለም ስትሏቸው ሕሊናቸው ስለደነዘዘ ሕሊናቸውን ስለማያደምጡ በፍጹም ሊሰሟቸው አይወዱም። እነዚህ ሰዎች አይወዱም። ምክንያቱም አይታወቃቸውም። የሳቱ እንደሆነ አይታወቃቸው። ገንዘባቸውን ሲበሉ አይታወቃቸው። ሕይወታቸው ሲበላሽ አይታወቃቸው። ትዳራቸው ሲፈርስ አይታወቃቸው። ደንዝዘዋል። ክርስቶስን ሲክዱት አይታወቃቸውም። በጌታ ቤት የሉም። ነገር ግን በጌታ ቤት ያሉ ሲመስላቸው እንኳን አይታወቃቸውም። ወገኖች ብዙ ነገር በቤታቸውና በሕይወታቸው ላይ ሲያደርጉባቸው በፍጹም አይታወቃቸውም። ለምን ብትሉኝ ወገኖች ወይ ደንዝዘዋል። እውነተኛ የሆነውን ትክክለኛ የሆነውን የእግዚአብሔርን ቃል መስማት አይሆንላቸውም። እነዚህ ሰዎች አይሆንላቸውም። ተከታዮቻቸው እንደዚህ ናቸው እና የመንፈሱ ዓላማ ክርስቶስን ማስካድ ነው ወገኖች ሆይ። በእነዚህ አሳቾች፣ የስህተት አስተማሪዎች የአጋንንት ትምህርት ውስጥ ያለው ዋናው መልእክት ልክ በቁጥር 1 ላይ እንደተጻፈልን በምዕራፍ 4 ቁጥር 1 ላይ እንደተጻፈው ክርስቶስን ማስካድ ነው። ሲያሯሩጣቸው አይገባቸውም። ሲያንቀሸቅሿቸው አይታወቃቸውም። ወደዚያና ወደዚህ ሲያንሳፍፏቸው አይታወቋቸውም። ሲያስክዷቸው አይታወቋቸውም። ሲያንከራትታቸው አይታወቃቸውም። ሕይወታቸው ሲበላሽ ሲደክም በኃጢአት ውስጥ ሄደው ሲዘፈቁ ርኩሰትን ሲያደርጉ ወገኖች ወይ አይታወቃቸውም። የሚገርም ነገር ነው። አይታወቃቸውም። ፈጽመው ይደነዝዛሉ። ልክ ገላትያ ሰዎች ላይ የነበረ አዚም በእነሱ ላይ ይሆናል ማለት ነው። መጽሐፍ ቅዱሳችን በሆሴዕ መጽሐፍ ላይ ሲናገር ኤፍሬም አላወቀም ይላል። ሽበት ሲወጣበት አላወቀም፣ ጉልበቱ ሲበላ አላወቀም፣ እንደ ሰነፍ ርግብ ሲሆን አላወቀም፣ እርዳታ ፍለጋ ወደ ግብፅ ሲሄድ እንኳን አላወቀም፣ እንዳልተገላበጠ ቂጣ ሲሆን ኤፍሬም አላወቀም ይላል። ሽበት ወጣበት አላወቀም ይላል። ጉልበቱ ተበላ አላወቀም፣ እንዳልተገላበጠ ቂጣ ሆነ አላወቀም ብሎ መጽሐፍ ቅዱሳችን ይናገራል። እግዚአብሔር ይመስገን። እንግዲህ ይህንን የእግዚአብሔርን ቃል ስነግራችሁ እግዚአብሔር ከድንዛዜ እንዲያወጣችሁ ነው የምናገረው። አንዳንዶቻችሁ ከድንዛዜ እንዲያወጣችሁ። ስለዚህ በመጨረሻ የምነግራችሁ እንዴት ነው ታዲያ አማኝ ራሱን መጠበቅ ያለበት ከእንደዚህ አይነት የአጋንንት ትምህርት፣ ለዓለም ከሚመች ትምህርት እንዴት አድርጌ ራሴን ልጠብቅ ልትሉ ትችሉ ይሆናል። 3 ዋነኛ ነገሮችን ነግሬያችሁ እንጨርሳለን። ነገር ግን በእነዚህ 3 ነጥቦች ውስጥ ብዙ ዝርዝር ሀሳቦችን ከምዕራፉ ልታገኙ ይችላላችሁ። የመጀመሪያው ነገር ስለ መጨረሻው ዘመን በማወቅ ማምለጥ ነው የሚችለው። ስለ መጨረሻው ዘመን ማወቅ ያስፈልጋል እና ጳውሎስም ለጢሞቴዎስ እኮ የሚነግረው ይሄንን እወቅ የመጨረሻው ዘመን እንደሆነ እወቅ ብሎ እየነገረው ያለው ለዚህ ለእግዚአብሔር ባሪያ እየነገረ ያለው ይሄንን ስለ መጨረሻው ዘመን እወቁ። ይሄ የመጨረሻ ዘመን የአጋንንት ትምህርት የሚነሳበት ዘመን ነው። ሰዎች መናፍስትን የሚያደምጡበት ዘመን ነው ወገኖች፣ የሚያደምጡበት ዘመን ነው። መጽሐፍ ቅዱስን የያዙ የአጋንንት ተከታዮች እየበዙ ነው የሚሄዱት ወገኖች። መጽሐፍ ቅዱስን የያዙ ለይስሙላ ነው ለይምሰል ነው የሚይዙት። መጽሐፍ ቅዱስን አይኖሩበትም ወገኖች፣ አይኖሩበትም። አስመሳይ ሰዎች የሚበራከቱበት ዘመን ነው። ይህ ዘመን ከባድ ዘመን ነው። ስለ መጨረሻው ዘመን ስለ ዋነኛው ዘመን እንድናውቅ ነው። የመጀመሪያው ነገር አማኝ ማምለጥ የሚችለው የዋነኛውን ዘመን ሲያውቅ ነው። በሁለተኛ ደረጃ የእግዚአብሔርን ቃል ሲመገብ መጽሐፉ የሚነግረን ልክ እንደሱ ነው። የኢየሱስ ክርስቶስ መልካም አገልጋይ፣ የኢየሱስ ክርስቶስን የሚከተል እውነተኛ ደቀ መዝሙር ራሱ የእግዚአብሔርን ቃል ይመገባል ወገኖች። ይህንን የእግዚአብሔርን ቃል ልትመገቡት ይገባል። ንጹሕን ትምህርት ልትመገቡት ይገባል። መጽሐፍ ቅዱሳችን የእግዚአብሔር ቃል በወተት ከመሰለው በኋላ በመንፈሳዊ ሕይወታችሁ ታድጉ ዘንድ ይህንን የቃሉን ወተት ተመኙ ብሎ በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ እግዚአብሔር ቃል ይነግረናል ወገኖች። መመገብ፣ የእግዚአብሔር ቃል መመገብ፣ ንጹሕን ትምህርት መማር፣ መመገብ፣ ቁጭ ብሎ መጽሐፍ ቅዱስን ማጥናት ማንበብ ያስፈልጋል። ከመጽሐፍ ቅዱስን ልንርቅ አይገባም። ስለዚህ ዘግተን ያስቀመጥነው አቧራ የጠጣውን መጽሐፋችንን ከፍተን ልናነበው ልናጥናው ይገባል ማለት ነው። በሶስተኛ ደረጃና በመጨረሻ ማነሳላችሁ እግዚአብሔርን ለመምሰል ራስን አስለምድ የሚል ቃል አለ ወገኖች ሆይ። ለስጋዊ ነገር ራስን ማስለመድ ለጥቂት ይጠቅማል፣ ለዚህ ዓለም ይጠቅማል ብሎ መጽሐፍ ይናገራል። እንደሚጠቅም አልደበቀም። ነገር ግን እግዚአብሔርን መምሰል ግን ለአሁኑና ለሚመጣው ዓለም ምን ይላል ይጠቅማል ብሎ መጽሐፍ ቅዱሳችን ይናገራል። እግዚአብሔር ይመስገን። ሰው ራሱን ወገኖች ሆይ ለመጠበቅ ራሱን እንደሚያሰለጥን፣ ራሱን እንደሚያበቃ፣ ለራሱ እንደሚጠነቀቅ ልክ እንደዚሁ ደግሞ እግዚአብሔርን ለመምሰል ደግሞ ራሳችን ማሰልጠን፣ ራሳችን ማብቃት፣ ራሳችን ማለማመድ እንዳለብን መጽሐፍ ቅዱሳችን ይናገራል። ይህን የምናለማመደው በጾም ጸሎት ነው። ይህን የምናለማመደው በጸሎት ነው። ይህን የምንለማመደው እግዚአብሔርን ቃል በመማር በማሰላሰል በማጥናት በማንበብ ነው። ልናለማመድ የምንችለው በማገልገል ነው የምናለማመደው ራሳችን። ስለዚህ ጳውሎስ ለጢሞቴዎስ የሚለው ምንድን ነው? ስለ መጨረሻው ዘመን እወቅ፣ አንድ ሁለተኛ እግዚአብሔርን ቃል ተመገብ፣ ሶስተኛ ራስን እግዚአብሔርን ለመምሰል ደግሞ ራስን ምን በል አሰልጥን፣ አስለምድ ብሎ በዚህ እግዚአብሔር ቃል ውስጥ ሲነግረው እንመለከታለን ማለት ነው። ስለዚህ በመጽሐፍ ውስጥ
በጥቅሉ የምንመለከተው በኋለኛው ዘመን በሚለው ትምህርት ውስጥ የመጀመሪያው ነገር የአጋንንትን ትምህርት የሚያስተምሩ ሰዎች ትምህርታቸውን ይመስላል የሚለውን፣ በሁለተኛ ደረጃ የእነዚህን አስተማሪዎች ደግሞ ባህሪ ነው የተመለከትነው። በሶስተኛ ደረጃ አማኝ ታዲያ በዚህ ዘመን እንዴት መኖር እንዴት መመላለስ የሚገባዋል የሚለውን ሀሳብ ነው የተመለከትነው። እግዚአብሔር አምላካችን እናመሰግናለን። የሚቀጥለው ሳምንት እንግዲህ ምዕራፍ 5ን እንደ ጌታ ፈቃድ ደግሞ የምንመለከትበት፣ የምናነብበት፣ የምናጠናበት፣ የምንማርበት ጊዜ ይኖረናል። እስከዚያው ግን ሁላችሁን እግዚአብሔር አምላክ ይባርክ። የሚቀጥለው ሳምንት እንገናኛለን። ተባረኩ። እግዚአብሔር ይባርካቸው። አጭር ጸሎት ጸልየን ትምህርታችን እናበቃለን። ቅዱስ አባት ሆይ እናመሰግናለን። ክብር ሁሉ ለገናናው ስም ይሁን። ስለሰጠን ስለዚህ ቃል ተመስገን። አቤቱ በዚህ መጨረሻ ዘመን እየተገለጠ ካለው ክህደት እየተገለጠ ካለው ርኩሰት ሁሉ እንድታድነን፣ ከስህተት ትምህርቶች እንድታድነን ጌታ እግዚአብሔር ሆይ መጨረሻውን ዘመን እንድናውቅ፣ ዘመኑን እወቁ ተብሎ እንደተጻፈ እነሆ ዘመኑን ዋጁ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ ይህንን ዘመን ማወቅ ይሁንልን። እንደገናም ደግሞ የእስራኤል ቅዱስ ቃልህን ዕለት ዕለት መመገብ ይሁንልን። ደግሞ ራሳችንን ደግሞ እንድናሰለጥን እግዚአብሔርን ለመምሰል ለእውነተኛ መንፈሳዊነት ራሳችንን ሰጥተን ተገዝተን መኖር የምንችልበትን ያንተ ጸጋ እንድታበዛለን እንለምናለን። ስለሰጠን ስለዚህ መልካም ጊዜ ተመስገን። በኢየሱስ ስም